ዲያቆኑ ወደ ቤቱ ሲመለስ ሚስቱን ከሌላ ወንድ ጋር ያገኛታል። ዳዊት ይባላል። እሷ ደግሞ ሄለን። የሚተዋወቁት ሃይስኩል እያሉ ነው። እሱ በጣም ጎበዝ ተማሪ ነበረ። በመንፈሳዊ ሕይወቱም ጎበዝ ስለነበረ ሃይስኩል ያለ ነው ድቁናን የተቀበለው። ሃይስኩል ላይ በጣም ኖርማል ጓደኛ ማቾች ነበሩ። ያያቸው ሁሉ ወይ እነኚህ ልጆች በተጋቡ እያለ የሚመኝላቸው ደስ የሚሉ ጓደኛ ማቾች ነበሩ። ሁለቱም በጣም መልከኛ ናቸው። እናም ሃይስኩል ጨርሰው እሱ ድሬዳዋ ዩኒቨርሲቲ በኢንጂነሪንግ ተመረቀ። እሷ ደግሞ በማርኬቲንግ ተመርቃ ስራ ጀመሩ። በተመረቁ በአመቱ ተጋቡ። በተጋቡ በ6ኛ ወር እሱ ከስራ ሲመለስ በቤት ውስጥ ከሌላ ወንድ ጋር እጅ ከፍንጅ ይይዛታል። የያዘውን ዕቃ አስቀምጦ ይወጣል። ወጥቶ ግን አልተመለሰም። የት ይግባ የት ይሂድ ማንም ሊያውቅ አልቻለም። ረጅም ጊዜ ቆየ። ቢፈለግ ሊገኝ አልቻለም። እሷ ሄዳ የተፈጠረውን ነገር ሁሉ ለንስሐ አባታቸው፣ ለቤተክርስቲያን ሰዎች፣ ለብዙ ሰዎች ተናገረች። በቃ ማለት በጸጸት ስሜት ረጅም ጊዜ ልታገኘው ልታየው አልቻለችም። ይቅርታም ለመጠየቅ እሱ ሊገኝ አልቻለም። ቢፈለግ ምን ቢል ቤተሰቦቹ ቢንከራተቱ ምንም ሊያገኙት አልቻሉም። እሷ ለረጅም ጊዜ እንግዲህ በጸጸት አለንጋ ስትገረፍ ቆየች። ቤቱ የኪራይ ነበረ። ቤቱን ለቃ ስራ መስራት ስላልቻለች ወደ ቤተሰቦቿ ተመለሰች። ዲያቆን ዳዊት የት ይግባ የት ይሂድ ማንም ሊያውቅ አልቻለም። እንዲህ ያለ 3 ዓመት ያክል ቆየ። ከ3 ዓመት በኋላ የዴቭ ወላጅ አባት ያርፋሉ። ሲያርፉ በምን መልኩ እንደሰማ በማይታወቅ ሁኔታ ብቻ ዴቭ ይመጣል። ሲመጣ ግን ሲሄድ እንደነበረው አይደለም። መንኩሷል። ያዩት ሰዎች ሁሉ ደነገጡ። ዲያቆን ዳዊት መነኩሶ ሆኖ አባቱን ሊቀብር የመጣው። እሷም ይህን ስትሰማ ደንግጣ ሮጣ ስትመጣ አየችው። አልቻለችም። እዛው ጋር ፌንት ነቅላ ትወድቃለች። እሱ ወላጅ አባቱን ይቀብርና አላደረም። የዛን ዕለት ወደ መጣበት ይመለሳል። እሷ እንደወደቀች ወደ ሆስፒታል ወሰዷት። ሆስፒታል አልሆነም። ጸበል እየተባለ ከዛሬ ነገ እየተባለ ረጅም ጊዜ ራሷን ሳታውቅ ትቆያለች። ኋላም ይሻላታል፣ ግን ሚድን አይደለም። አይምሯ ጤነኛ ሊሆን አልቻለም። ወላጆቿን በጣም ረጅም ጊዜ ጸበል ወሰዷት። በሕክምናውም በብዙ ነገር ሞከሩ። ግን ያው ቀናት እየሄዱ በመጡ ቁጥር ሰውም ይደክማል፣ ቤተሰብም አቅም ያጣል። ፋይናንሻሊ አብሮ ከጎን የነበረም ጓደኛ ያው የራሱ ህይወት አለው፣ ወደ ራሱ ህይወት ይመለሳል እያሉ አመታቶች እየተቆጠሩ ሲመጡ እሷን ጸበል ሲያመላልሱ የነበሩት ቤተሰቦቿም አረፉ። እሷም በጊዜ ሂደት እየባሰባት ሄዶ አሁን ላይ ሄለን ልክ ከተማ ውስጥ እንዳለ መደበኛ እብድ በየጎዳናው ጫቋን ጥላ የምትዞር ሆነች።
ዲያቆን ዳዊት ወደ ገዳም ተመልሶ በመንፈሳዊ ትምህርት ይመስለኛል ተምሮ አሁን አባ ሚካኤል ይባላል። ያለበትን ገዳም አልነግራችሁም፣ ግን ምን ህይወት ወዴት እንደምትወስደን የሚገርም ነው። ሃይስኩል እያሉ በጣም የሚያስቀኑ ጓደኛ ማቾች ነበሩ። በጣም ብዙ ነገር ድሪም ያደርጋሉ። በጣም በጋራ ነው የሚያልሙት። ወደፊታቸው ምናምን ሲያወሩ እንዴት እንደሚያስቀኑ ጓደኛ ማቾች በነበሩ በፍቅር 1 ዓመት ልክ ሃይስኩል ወደ ዩኒቨርሲቲ ሲገቡ አካባቢ ነው ወደ ፍቅር ህይወት የገቡትና በፍቅር ህይወታቸው በጣም የሚያስቀኑ ነበሩ። ደስ የሚሉ የሚከባበሩ ክብራቸውን ጠብቀው ምናምን እስኪጋቡ ድረስ የቆዩ ግን በጣም የሚገርመው በዚህ ሁሉ ነገር ውስጥ በጣም የሚገርመው እሱ ከስራ ሲመለስ ከወንድ ጋር ያያት ያ ልጅ ከእሷ ጋር የታየው ቤት ውስጥ ከእሷ ጋር ሲማግጥ የነበረው ልጅ አሁን ላይ ከንቲባ ነው። ሳሙኤል የሆነ ከተማ ውስጥ ከንቲባ ነው። እሷ እብድ ነች። ዲያቆን ዴቭ አሁን አባ ሚካኤል ህይወት ወዴት እንደምትመራ ነው የታወቀ። ነጋችንን አናውቅም።